አንደኛው ወደ ዲፕሬሽን፣ ወደ ጭንቀት፣ ወደ ከባድ የሆነ የአእምሮ መዛባት ውስጥ ከሚያስገቡን ነገሮች መካከል አንዱ በተለይ በወጣትነትና በታዳጊነት የእድሜ ክልል በምንሆንበት ጊዜ እኛን ያጋጠመን ነገር፣ እኛ የሆንነው ነገር፣ ኤክስፔሪየንስ ያደረግነው ነገር እኛ ላይ ብቻ እንደተከሰተ፣ እኛ ላይ ብቻ እንደሆነ፣ እንደ ልዩ ነገር አድርገን ስለምናስብ ሶሻል ሳይኮሎጂስት ነኝ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እርግጠኛ ሁኜ የምነግራችሁ ነገር ቢኖር ብዙ የህይወት ተሞክሮችን፣ ብዙ የህይወት ልምዶችን የምንማርበት ሚዲያ እንደሆነ ነው። ምንም አይነት የህይወት ጉዳይ፣ የስነ ልቦና ጉዳይ፣ ማህበራዊ ጉዳይ የማይወራ የማይነገር፣ የማንወያይበት፣ መፍትሄ የማናፈላልግበት ጉዳይ አይኖርም። መልካም ጊዜ ይሆንላችሁ። ነገር ግን ትልቁ ነገር ከዚህ ሁኔታና ከዚህ ነገር ከተጫነን ነገር ለመውጣት ከሚያንደረድሩ ነገሮች መካከል እናንተን ካጋጠሟችሁ፣ እናንተ ላይ ከሆኑ ነገሮች መካከል ምንም አዲስ ነገር የለም፣ ወይም አዲስ የተፈጠረና የተከወነ እናንተ ላይ ብቻ የደረሰ ነገር የለም። አንድን ነገር በተለይ በዚህ የእድሜ ክልል ስንሆን ብዙ የህይወት ልምድ ስለሚያንሰን፣ በትምህርትም በእድሜም በምንም ስለማንበስል፣ ገና ስለሆንን በመብሰል ላይ ያለን ሰዎች ስለምንሆን ምን አይነት ነገር አለ? የተፈጠረው ነገር፣ ያጋጠመን ነገር፣ በየቀኑ የሚሆኑት ነገሮች ልክ እኛ ላይ ብቻ እንደሚፈጠሩና እኛ ላይ እንደሚሆኑ ኦር እኛ ላይ እንደሆኑ ነገሮች፣ አጋጣሚዎች፣ ልዩ ነገሮች እኛን ብቻ እንዴት ነው እንደሚመለከቱ ነገሮች እኛ ላይ ብቻ እንደደረሱ ሁነቶች እንመለከታቸውና ከሆነብን ነገር ይልቅ በበለጠ እንድንጨነቅ ወደ ድባቴ ወደምንለው ሌቭል መጨነቅ እና መረበሽ እንዳለ ሆኖ ወደ ድባቴ ይሄ የመጨናነቅ ነገሩ የቀን ተቀን ኤክስፔሪየንሳችን እንዲሆን ከሚያደርጉን ነገሮች መካከል አንደኛው ይሄ አስተሳሰብ ነው። ስለዚህ ምንም አይነት ነገር ቢያጋጥማችሁ፣ እንዴትም ያለ ከባድ ነገር መስሎ ቢሰማችሁ፣ ምንም ነገር አዲስ ነገር የለም በዚህ ዓለም ማለት ነው። ቅዱስ መጽሐፍ ምን ይላል? ከፀሐይ በታች ምንም አዲስ ነገር የለም ይላል። ስለዚህ ኤክስፔሪየንስ ስላነሳችሁ፣ በእድሜያችሁ ገና ስለሆናችሁ፣ ብዙ የህይወትን አቅጣጫ የህይወትን መንገድ ስላልተመለከታችሁ የሆነባችሁ በጣም እንዴት ነው እናንተ ላይ ብቻ እንደሆነ፣ እናንተ ላይ ብቻ እንደተከሰተ፣ መፍትሄ እንደሌለው ነገር፣ ዙሪያው ገደል እንደሆነ ነገር ልታዩት ልትመለከቱት ትችላላችሁ። ያ የእድሜያችሁ ሁኔታ የልምዳችሁ ሁኔታ ነው። ስለዚህ ምንም ነገር በሚያጋጥማችሁ ጊዜ፣ ምንም ነገር ቻሌንጅ በሚሆንባችሁ ጊዜ፣ እንቅፋት በሚሆንባችሁ ጊዜ፣ በሚያሳስባችሁ ጊዜ፣ በሚያስጨንቃችሁ ጊዜ ምን ይባላል? ሲሊ የሆነ ጥያቄ የለም፣ ወይም ደግሞ ሲሊ የሆነ ሰዎችን ጠይቀን ለመረዳት ወደኋላ የሚያስደርገን አስተሳሰብ የለም አይደል? ስለዚህ ምንም ነገር ሲያጋጥመን ለምናምናቸው ታላላቆች፣ ለቤተሰቦቻችን ወይም በትምህርቱ ገፋ ያለ ሰው ካለ፣ ተረጋግቶ ማዳመጥ የሚችል ሰው ካለ፣ ጄጅ ሳያደርገን ይሰማናል ብለን ልናምነው የምንችለው ሰው ካለ፣ ለሃይማኖት አባቶች ሊሆን ይችላል፣ ለምንቀርባቸው መምህራኖቻችን ሊሆን ይችላል፣ ወይም ደግሞ አጋጣሚውንና መንገዱን ካገኘን ከትምህርት ቤት ካውንስለሮች ጀምሮ ትምህርት ቤት ያሉ እርዳታ ሊሰጡን የሚችሉ አካላትን ማነጋገር ትልቅ የሆነ መፍትሄ በህይወታችን እንዲመጣ ያደርጋል ብዬ አምናለሁኝ። እኛ ከምናስበው ፐርስፔክቲቭ በወጣ መንገድ ወይም ከቦክስ ውጪ በሆነ መንገድ መፍትሄ እንድናገኝ፣ ቶሎ ነገሮች ሳይወሳሰቡ ችግሩ መፍትሄ እንዲያገኝ በጣም ትልቅ የሆነ እርዳታ ያደርጋል ብዬ አስባለሁ። ስለዚህ የመጀመሪያው ነገር ታዳጊዎች፣ ወጣቶች፣ እዛ የእድሜ ክልል ላይ የምንገኝ ጠቅላላ ማሰብ የሚኖርብን ነገር ምንድነው? እያንዳንዱ የሚያጋጥመን የየዕለትም ሆነ ያጋጠመንም ነገር ሆነ በልጅነትም የሆነ እስካሁን የሚረብሸን ነገርም ካለ፣ ወይም ደግሞ በዛ የእድሜ ክልል ሆነን በጣም የተቸገርንበት ነገር፣ የተቸገርንበት አስተሳሰብ፣ ፐርስፔክቲቭ፣ እይታ ወይም ደግሞ እንዳሰረን የምንቆጥረው ነገር ካለ ይሄ ነገር አብዛኛው ሰው በዛ የእድሜ ክልል እያለ የሚያልፍበት እሳቤ የሚያልፍበት ሁኔታ እንደሆነ በማወቅና በመረዳት ነገሩን ቻሌንጅ ለማድረግ ጥረት ማድረግ፣ እርዳታ ለማግኘት ጥረት ማድረግ፣ ይሄ ትልቁን እንዴት ነው የመፍትሄ ነገር ሊያመጣልን ከሚችሉ ነገሮች መካከል አንዱ እንደሆነ አምናለሁ። እና ችልነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። ያላችሁበት ቻናል ደግሞ ቲዩብ ይባላል።
ስለዚህ ግቡ፣ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። ሁልጊዜም ደግሞ ኖቲፊኬሽን እንዲመጣላችሁ የደውል ምልክቷን መጫንም አትርሱ። ቤተሰብ እንሆን። እርግጠኛ ሁኝ የምነግራችሁ ነገር ቢኖር ብዙ የምታተርፉበት የዩቲዩብ ቻናል ነው፣ የግምጅ ሚዲያ። መልካም ጊዜ ይሆንላችሁ። በዚህ ወቅት እንግዲህ እንደምታስቡት ታዳጊ የሆናችሁ ወጣት የሆናችሁ ይህንን ቪዲዮ የምትከታተሉ ሶሳይቲ ወይም ማህበረሰቡ ከኛ የሚጠብቀው ነገር አለ፣ እኛን ኤክስፔክት የሚያደርገን ነገር አለ። በዛ ጊዜና በዛ ሌቭል ስንሆን፣ በዛ ደረጃ ስንሆን፣ እንደገና ትምህርት ቤት መምህራኖቻችን ኤክስፔክት ያደርጉናል ጥሩ ግሬድ እንድናመጣ፣ ጥሩ ውጤት እንድናመጣ፣ የብሔራዊ ፈተና ተፈታኞች ከሆነ ጥሩ ውጤት እንድናመጣ ኤክስፔክት እንደረጋለን። ቤትም እንዲሁ እንጠበቃለን። ወላጆች ከኛ የሚጠብቁት ነገር አለ። በጓደኞቻችን በኩል ደግሞ የአቻ ግፊት የሚባል ነገር ሊኖር ይችላል። ውድድር የሚባል ነገር ሊኖር ይችላል። ከውስጣችን ደግሞ የሆርሞን ለውጥ አለ። እንደገና ደግሞ ስለ መልካችን፣ ስለ ውበታችን፣ ስለ ቅርጻችን፣ ስለ ቅጥነት ውፍረታችን፣ ስለ ብዙ ነገር የምንጨነቅበት የምናስብበት፣ በአንድ በኩል ኤክስፔክት የምንደረገውን ነገር ለማሟላት፣ በአንድ በኩል የጓደኞቻችንን እንዴት ነው ኤክስፔክት የሚያደርጉንን ነገር እነሱ ጋር ፊት አድርገን ለመገኘት ወይም እንደነሱ እንደሚያስቡ ሆነን በቅተን ለመገኘት፣ እንደገና ደግሞ ትምህርታችንም ይፈልገናል። ማጥናት አለብን፣ አተኩረን መስራት አለብን፣ መዘጋጀት አለብን። በብዙ ሁኔታና በብዙ ዳይሬክሽን የምንሳብበት ጊዜ ነው። ስለዚህ ይሄ ነገር እንግዲህ እንዳልኳችሁ የትኛውም ትልቅ የሆነ ሰው አዋቂ የሆነ ሰው ያለፈበት ፓዝ ነው። በእንዲህ አይነት ሁኔታ መጎተት ማለት ነው። በተለያየ አቅጣጫ መጎተት፣ ኮንፊውዝድ እስከምንሆን ድረስ የትኛውን አስቀድመን የትኛውን መተው እንዳለብን እስከማናቅ ድረስ በብዙ አቅጣጫ ጫና ይመጣል። ስለዚህ በዚህ ሁኔታ እንግዲህ የባህሪ ለውጦችን ይስተናግዳሉ እንዳልኳችሁ። ስለዚህ እንደዚህ አይነት ነገሮች ሲሆኑ ለድባቴ፣ ለጭንቀት፣ ከፍተኛ ለሆነ ውጥረት፣ ለአእምሮ መዛባት እንዳንዳረግ ሲስተማቲካሊ ራሳችንን ለመርዳት ጥረት ማድረግ አለብን። በተቻለ መጠን እንዳልኳችሁ ራሳችንን ኦብዘርቭ ማድረግ፣ የምንሆነውን ነገር መጀመሪያ አክሰፕት ማድረግ መቻል አለብን። አክሰፕት ማድረግ ምን ማለት ነው? በውስጣችን የሚስተናገዱትን ለውጦች፣ የሚስተናገዱትን አስተሳሰቦች በዛ ጊዜና በዛ እድሜ ሊስተናገዱ የሚገባቸው ለውጦች ስለሆኑ ተፈጥሯዊም ስለሆኑ ምንድነው ማድረግ የምንችለው? እያንዳንዱ ነገር እንዳያስደነግጠን፣ እያንዳንዱ የሚያጋጥመን ነገር እንዳያስፈራን፣ እያንዳንዱ ነገር የህይወታችን ተርኒንግ ፖይንት እንዳይሆን ወይም ደግሞ የህይወታችንን ጥፋት የሚሰራ ነገር እንዳይሆን ከመነሻው ከመጀመሪያው የሆነ ነገር ሀፕን ሲያደርግ የሆነ ነገር ሲሰማን ማማከር በጣም ትልቁ ነገር ነው ብዬ አስባለሁ። ኮሚኒኬሽን በጣም 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 ትልቁ ነገር ነው። ለምን ከእናንተ በእድሜ የበሰሉ ሰዎች፣ በእውቀት የበሰሉ ሰዎች፣ ልታምኗቸው የምትችሏቸው ሰዎች ትልቁን የሆነ ድርሻ ሊወጡ ይችላሉ ብዬ አስባለሁኝ። ሌላው የእናንተ አስተሳሰብ ነው። ቅድም እንዳልኩት ከፀሐይ በታች ምንም አዲስ ነገር የለም። ስለዚህ እናንተ ላይ እየተከናወኑ ያሉትን ነገሮች ተፈጥሯዊ እንደሆኑ አውቃችሁ በተቻለ ቅድሚያ መስጠት ላለባችሁ ቅድሚያ ለመስጠት ጥረት ማድረግ። እንደገና ትልቁ ነገር ደግሞ ራስን መቀበል፣ ራስን ለመቀበል ጥረት ማድረግ። ተፈጥሯዊ ሁኔታን እያንዳንዱን ነገራችንን አክሰፕት ማድረግ መቻል፣ ለራሳችን ዋጋ መስጠት መቻል። እንደዛ ስናደርግ የምንጎተት ሳይሆን ምናልባት ሌሎች እንደ አርአያ የሚቆጥሩን ሰዎችን ምሳሌ ልንሆንላቸው የምንችል የምንጎትት ሰዎች ፖዚቲቭሊ ማለት ነው ልንሆን እንችላለን። ስለዚህ ትልቁን ቁልፍ ትልቁን ነገር የያዛችሁት እራሳችሁ ናችሁና በተቻለ መጠን እንዳልኩት የሚስተናገዱትን ነገሮች ኦብዘርቭ ማድረግ፣ ተፈጥሯዊ መሆናቸውን መቀበል፣ ውስጣችን እየተከናወነ ያለውን ለውጥ እንዳልኩት የሆርሞን ለውጥ እና እንደገና ደግሞ ማህበረሰቡ ወላጅ የሚጠብቅብንን ምንድነው ኤክስፔክት የሚያደርገንን ለማሟላት ከመሮጥ ባሻገር በደንብ ነገሮችን ያሉትን እየተከናወኑ ያሉትን ነገሮች በውስጣችን መገንዘብ፣ መረዳት፣ መፍትሄ ለመፈለግ ስንሞክርና ስንጣጣር ባውንደሪ ማበጀት እንጀምራለን። ያ ማለት ነው መስመር ማበጀት። ምን ድረስ ነገር ሲሆን ልክ
ነው፣ ምን ድረስ ነገር ሲሆን ልክ አይደለም የሚሉትን ነገሮችንም በደንብ ማወቅ መረዳት እንጀምራለን ማለት ነው። ለምሳሌ እንደ ቀልድ የሚታዩ ነገሮች አሉ። ቡሊንግ ይባላል በእንግሊዝኛው። እንዴት ነው ለሹፈት፣ ለቀልድ፣ ለዋዛ ፈዛዛ ሴንተር መሆን፣ ሰዎች ሲቀልዱ፣ ሰዎች መጥፎ ነገር ሲናገሩ፣ ሰዎች አታክም ሲያደርጉን ፊዚካሊ ማለት ነው፣ ሰዎች ሲሳደቡ፣ ሰዎች ሊያጠቁን ሲሞክሩ በዝምታና በጥቃቱን እንዴት ነው እንደ ኖርማል ነገር ኖርማላይዝ አድርገ ነው ማለፍ ነው የሚኖርብን፣ ወይንስ ኮሚኒኬት ማድረግ ይኖርብናል ከወላጆቻችን ጋራ፣ ከመምህራኖቻችን ጋራ? ምን ድረስ ነው አንድን ባህሪ አንድን ጸባይ ቶለሬት ልናደርገው የምንችለው ወይም ደግሞ ልንታገሰው የምንችለው የሚለውን ነገርም በደንብ እንድናውቅ እንድንረዳ ያደርገናል። ኮሚኒኬት ማድረግ መነጋገር መቻል እንዳልኳችሁ ማለት ነው። ስለዚህ በተቻለ መጠን ያሉትን ለውጦች ተፈጥሯዊ መሆናቸውን መረዳቱ መቀበሉ እንዳለ ሆኖ በዚህ ጊዜ ደግሞ ወደ ራሳችን ውስጥ ማየት እንዴት ነው ሴክሬትሊ ነገሮችን ሆልድ ማድረግ መያዝ አይነት ነገሮች ሊታዩብን ይችላሉ። ግን ሴክሬት የምናደርጋቸው ነገሮች ሴክሬት መሆናቸው አት ሰም ፖይንት ላይ የሚያበቃና እኛን ለጉዳት የሚያጋልጥ ከሆነ ማማከሩ የተሻለ ነው ብዬ በጣም አስረግጬ ለመናገር እወዳለሁ። ያጋጠመን ነገር ሌላ አይነት ችግር፣ ሌላ አይነት ኮንሲኩዌንስ ይዞ የሚመጣ አይነት ከሆነ ለአዋቂዎች መናገር እንዳልኳችሁ፣ ለትልቅ ሰዎች፣ ለወላጆቻችን፣ ለምናምናቸው ሰዎች ማማከር ብንችል፣ ለመምህራኖቻችን፣ ለሃይማኖት አባቶች ሊሆን ይችላል፣ ለካውንስሊንግ ባለሙያዎች ከትምህርት ቤት ጀምሮ ካውንስለሮች አሉ አይደለም፣ ካውንስሊንግ ኤንድ ጋይዳንስ። ስለዚህ ለእነሱ ማማከር ብንችል እንዳልኩት የሚመጡትን ለውጦች ለመታገል እኛም ሬዲ ሆነን እስከተዘጋጀን ድረስ መፍትሄዎች ደግሞ አይጠፉም። ጠልፈው ከመጣላቸው በፊት እኛ ራሳችን ሶሉሽን እያበጀንላቸው መሄድ እንችላለን ማለት ነው። ለምሳሌ በሱስ መያዝ ሊሆን ይችላል፣ አደገኛ መድኃኒቶችን መሞከር ሊሆን ይችላል። ነገር ግን ወደዛ ጉዳይ ከመጥለቃችንና ያ ነገር ተብትቦኛል ከመጣሉ በፊት በዛ ነገር መያዛችንን ካወቅን እርዳታ መጠየቅ፣ ቶሎ ነገሮች እንዲቀለበሱ እና ወደ መስመራችን እንድንገባ ምንድነው መፍትሄ ሊፈለግልን ይችላል። ሌላኛው ጉዳይ ቅድም ስናገረው የነበረ ነው፣ ትንሽ ነካክቼው አልፌያለሁኝ። ቡሊንግ የምንለው ነገር በቃል ሊሆን ይችላል፣ በድርጊት ሊሆን ይችላል፣ በስነ ልቦና በሞራል ሊሆን ይችላል። የሚረማመዱብን አካላቶች ካሉ፣ ሊያጠቁን የሚሞክሩ አካላቶች ካሉ ምን ያህል ድረስ ነው ቶለሬት ማድረግ የምንችለው? እሱንም በደንብ አድርገን ማወቅ መቻል ይገባናል። ምክንያቱም እሱም ራሱ አንዱ የጭንቀት መነሻ ነገር ሊሆን ይችላል እና ይሄ ቡሊንግ የሚባለው እንግዲህ አሁን በአካል ብቻ አይደለም፣ የሳይበር ቡሊንግም አለ አይደለ? የሶሻል ሚዲያ ቡሊንግም አለ። ስለዚህ እነዚህን ነገሮች ምን ያህል ድረስ ነው ማኔጅ ማድረግ የምንችለው በራሳችን? ምንስ ሲሆን ነው ወላጆቻችንን መጠየቅ መቻል ያለብን? ሲገፋ በጣም እንዴት ነው ከበድ ባለ ሁኔታ ውስጥ ገብተን ሳይሆን ገና አዝማሚያዎችን፣ ሁኔታዎችን አይተን ማሳወቅ መቻል ይኖርብናል። እንደዛ ሲሆን እንዳልኳችሁ ለመምህራኖቻችን፣ ለጋይዳንስ እና ካውንስሊንግ ኦር ደግሞ ለምናምነው ሰው፣ ትልቅ ሰው፣ የተማረ ሰው፣ እኛን ሊረዳን ይችላል ብለን ለምናስበው ሰው ማሳወቅ መቻል በጣም ግማሽ ፐርሰንት ድረስ ለሶሉሽኑ አስተዋጽኦ እንደማድረግ ነው። ምክንያቱም በሽታውን ያልተናገረ መድኃኒት አይገኝለትም አይደለም። ስለዚህ እዛ ድረስ እንዴት ነው ነገሮችን ማኔጅ ለማድረግ ጥረት ማድረግ አለብን። ሌላኛው ነገር ስለ አካላዊ ሁኔታችን፣ ስለ አለባበሳችን ሊሆን ይችላል፣ ስለ ቅጥነት ውፍረታችን ቅድም እንዳልኩት ሊሆን ይችላል፣ ስለ መልካችን ሊሆን ይችላል፣ ስለ አፍንጫችን አቀማመጥ፣ ስለ ጥርሳችን፣ ስለ ጠቅላላ የሚያሳስቡን ብዙ ነገሮች ሊኖሩ ይችላሉ። ኢቭን አንዲት የወጣች ቡግርም እንደ ሀሳብ ትልቅ ሀሳብ ልትሆንብን ትችላለች። ነገር ግን ያ ሲሆን ደግሞ አንድ ቪዲዮ ሰርቻለሁ ራስን ስለመቀበል፣ ራስን አክሴፕት ስለማድረግ፣ እንደ ተፈጥሯችን እንደየተሰጠን ጸጋ ራስን አክሰፕት ማድረግ፣ ውድድር ደግሞ ከማን ጋር እንደሆነ ማወቅ መረዳት መቻል፣ ራስን በዚህ ጊዜ በእውቀት በተቻለ መጠን ለመገንባት እና ለማየት ነገሮችን ከተለያየ አቅጣጫ መሞከር በጣም ትልቅ ነገር ነው። ምክንያቱም ገና ያላወቅንበት ገና ያልበሰልንበት ጊዜ ነው እና ራስን እንደ ራስ መቀበል፣ ተፈጥሮን መቀበል እንዴት እንዳለብን
ያንን ቪዲዮ ሄዳችሁ ብታዩ በጣም ደስ ይለኛል ብዬ አስባለሁ። ከማን ጋራ መወዳደር እንዳለብን፣ ራሳችንን ከማን ጋራ ማነጻጸር እንዳለብን የሚያስረዳን ቪዲዮ ነው እና በተቻለ መጠን እንደው ጠቅልዬ ስነግራችሁ ውድድርና ፉክክር ከራስ ጋር ቢሆን በጣም ትልቅ ነገር ነው። በጣም ትልቅ እውቀት ነው እውነት ለመናገር ውድድርና ፉክክር። ምክንያቱም ፓዛችን ይለያያል፣ የመጣንበት አቅጣጫ ይለያያል፣ ኔቸራችን ይለያያል፣ ብዙ ነገሮቻችን። ስለዚህ ጸጋዎቻችንን መቁጠር ራሳችንን ለመቀበል ከሚያስችሉ ነገሮች እንደ መንደርደሪያ ነው እና እኛ ጋር የሌለ ሌሎች ጋር ያለ ነገር አለ፣ ሌሎች ጋር ያለ ነገር እኛ ጋር የሌለ ነገር አለ። ነገር ግን ያ ነገር ማለት ክፍተት ማለት አይደለም፣ ሁላችንም ጸጋችን ስለሚለያይ ማለት ነው። ስለዚህ ራስን ስለመቀበል የሰራሁትን ቪዲዮ ሊንኩን አስቀምጥላችኋለሁ ከታች፣ እሱን ብታዩት በጣም ይረዳችኋል ብዬ አስባለሁኝ። እንግዲህ እስካሁን ባለው ገለጻዬ ወይም እስካሁን ባለው ንግግሬ ሞር ታዳጊዎች ላይ ወጣቶች ላይ ያተኮረ እነሱ ቢመለከቱት ሊያገኟቸው የሚችሉ ነጥቦችን ነበረ እና ትንሽ ወላጆች እዚህ ላይ የተወሰነ ነገር ብል ደስ ይለኛል። በክፍል 3 ደግሞ እናንተ እንዴት አድርጋችሁ ነገሮችን ማኔጅ ልታደርጉ እንደምትችሉ በዚህ እድሜ ይዤ እመለሳለሁኝ። ነገር ግን እዚህ ላይ ለማለት የምፈልገው ነገር ምንድን ነው፣ ወላጆች በዚህ የእድሜ ክልል ከልጆቻችሁ ከታዳጊዎቹ ከወጣቶቹ ይልቅ እናንተ የምትፈጥሩት ኢንቫይሮንመንት፣ የምትፈጥሩት አስተሳሰብ፣ የምትፈጥሩት ባህል ወይም ካልቸር በቤታችሁ ውስጥ ነገሮችን ማኔጅ የምታደርጉበት መንገድ ትልቁን የሆነ አስተዋጽኦ ያበረክታል እና በክፍል 3 በዚህ ቪዲዮ ጠብቁኝ። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። ብዙ ነገሮችን ዲስከስ የምናደርግበት ቻናል ነው። መፍትሄ ዩቲዩብ ገጼ ላይ ያየውኝ ከሆነ ሰብስክራይብ ሳታደርጉ የምታዩ ተመልካቾች ብዛት በጣም ብዙ ነው። ስለዚህ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁኝ። ለእናንተ በጣም ቀላል ነው፣ ለእኔ ግን በጣም ትልቅ ማበረታቻ ነው። ብዙ ነገሮችን እንዳቀርብ ያበረታታኛል፣ በደንብ በአጽንኦት እንድሰራም ያደርገኛል። ስለዚህ ሰብስክራይብ በማድረግ ቤተሰብ በመሆን ብዙ ነገሮችን መወያየታችንን እንድንቀጥል ማህበራዊና ስነልቦናዊ ሁኔታዎችን እያነሳን እየተነጋገርን ለመፍትሄ እንድንራመድ ያደርገናል እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁኝ። መልካም ጊዜ ይሆንላችሁ።